ሰላም እንዴት ናችሁ? ሰላም ናችሁ? ሁላችሁም በያላችሁበት ውድ ተከታዮቼ አሁን ላጋራችሁ የፈለኩት ስለ ትራምፕ ነው። ዶናልድ ጄ ትራምፕ ጋሽ በእውነቱ ከሆነ በእውነት ኢራንን ይወጋል። ኢራን ጋር ጦርነት አስነስቶ በምድር በባህር በሰማይ ተዋግቶ እውነት ኢራንን አሸንፎ ኢራንን የማስገበር ኃይል አለው የሚለው ነገር ጥርጣሬ ነው በእኔ እይታ። ምክንያቱም ከኢራን ጀርባ ብዙ ስውር ኃይል ያላቸው አገራት ለምሳሌ እንደ ቻይና፣ ራሻ፣ ሰሜን ኮሪያ የመሳሰሉት የሩቅ ምስራቅ ሀገሮች እንዲሁም የደቡብ አቅም ያላቸው ሀገሮች አሉ። እነዚህን ሀገሮች ከኢራን ጀርባ ናቸው እና ጋሽ ትራምፕ ሊያደርግ የፈለገው ነገር ምንድን ነው? ልክ እንደ ቬንዙዌላው መሪ እንደተያዘው ልክ የኢራን መሪዎችንም በማንበርከክ በማስፈራራት ከተቻለ በቀጥታ አያቶላህን ይዞ በእስር ላይ ማቆየትና ከቀሪ የኢራን አመራሮች ጋር ድርድር በማድረግ የነዳጅ ለአሜሪካ እንድትገብር እንዲሁም ደግሞ ሌሎች የኒውክሌር ስራዎችን እንድታቆም የማድረግ እቅድ ነው። ካልሆነ ግን ሊያደርግ የቻለው ነው በማስፈራራት ኢራኖች ወደ ድርድር እንዲመጡ የማድረግ እንጂ በእኔ እይታ በቀጥታ ጦርነት አንስቶ ኢራንን ከቦ አሸንፎ ኢራንን የማሸነፍ አቅም ሊኖራቸው ይችላል። ነገር ግን ከኢራን ጀርባ ያሉ አካላቶች ቀላል አይደሉም። ይህን ደግሞ ያስተውላሉ እነሱ እና ቀጥታ ኢራን ጋር ጦርነት ያስነሳል የሚል እቅድ ማለት አስተሳሰብ እኔ ጋር የለም። ኢራንን ያሸንፋል ሳይሆን ኢራን ጋር በቀጥታ ጦርነት አያነሳም ነው።